ሰላም ፊልም ወዳጆች፣ ለዛሬም ፓርከር የተሰኘውን በ2013 ዓ.ም ተሰርቶ ለእይታ የበቃውን አክሽን የወንጀል ፊልም ዘውግ የያዘውን ፊልምም ይዘንላችሁ መጥተናል። ይመቻችሁ፣ ሰናይ ጊዜ። ታሪኩ የሚጀምረው አንድ የዘራፊዎች ቡድን $1 ሚሊዮን ዘርፎ ከሆነ ቦታም ሲጠፉም እያሳየንም ሲሆን የዚህ ዘራፊ ቡድን አባላትም ስራቸውን ገናም አልጨረሱም። ባንኩን ሰርቀው ከመውጣታቸውም ቀጥለው የሚሰርቁትን ቦታ ምን እንደሆነ እዛው መኪና ውስጥ ሆነው መነጋገር ይጀምራሉ። በዚህ ጊዜ የቡድኑ አለቃ የሚመስለው ሜላድርም ፓርከር የተባለውን የፊልሙን ዋና ተዋናይም በሚቀጥለው ዝርፊያ ላይ እንዲቀላቀላቸውም እየጠየቀው፣ ፓርከር ግን ቡድኑ የሚሰሩትን የማያውቁ አቅም የሌላቸውና በጣም ጨካኝ በመሆናቸው የተነሳ ከዚህ በኋላ አብሯቸው የመስራት ፍላጎት እንደሌለውም ነግሯቸው፣ ይህንንም የሰማው ሜላድርም ሲጀምር ፓርከርን እንደማይወደውና የድርሻውን ብርም እንደማይሰጠው በውስጡ እየተናገረ በአይኑም መኪናው ስላሉት አባላትም ምልክትም ሲሰጥ፣ ፓርከርም ያንን አስተውሎ አጠገቡም ሆኖ ሊገለው ሽጉጥ እያቀባበለ ያለውን ሰው በኃይልም ይመተዋል። በዚህ ግርግር ምክንያት በተነሳውም ጸብ የተተኮሰው ጥይት መኪናውን እየነዳ የነበረውን ሹፌር መቶት፣ በዚህም ምክንያት ታዲያ መኪናውም ከመንገድ ጥሶ ሞቶ ሜላድርም እንደምንም ብሎ መልሶት ፓርከርን ደረቱም ላይ ይመቷል። በዚህ ጊዜም ፓርከር ካላመለጠ መሞቱ እንደማይቀርም ገብቶት የመኪናውን መስታወትም ሰብሮም ዘሎም ይወጣል። በዚህ ምክንያት በጣም ተዳክሞ ጉልበቱንም አንስቶም እያለ እነ ሜላድርም ፓርከርን በእንደዚህ አይነት መልኩ ጥለውት ከሄዱ ሊበቀላቸው እንደሚችሉም ገብቷቸው መኪናውንም አቁመው ሜላድርን እዛው ኦገስት የተባለው የቡድን አባልም ሞቶ ፓርከርን እንዲጨርሰውም ይነግረዋል። የዚህኔም ኦገስት እየፈራም ቢሆንም ወደ ፓርከርም ሄዶ ድጋሚ ደረቱ ላይ ተኩሶበት እንዳይተርፍም በሚል አቅራቢያ ወዳለ ወንዝም ዳርም ጥሎት ይመለሳል። ፊልሙም ይሄ ሁኔታ የተፈጠረው እንዴት እንደሆነም ሊያስረዳን ወደ ኋላም እየመለሰን እኛም ፓርከርና የሜላድር ቡድን ከዚህ በፊት ጭራሽ እንደማይተዋወቁና ያስተዋወቃቸውም ድሮ ላይ የፍቅረኛው ክሌር አባት የሆነው ክሌሪ የተባለውም ግለሰብ እንደነበረ፣ ክሌሪም ታዲያ የተዋጣለት ዘራፊና ብዙ ዝርፊያዎችን ከትላልቅ ድርጅቶች ጋር ማድረግ የቻለም ሰው ነው። በእነዚህ ዝርፊያዎቹም ወቅት የፓርከርን ድርሻም አቅልሎ ስለማይመለከተው ለስራው አሪፍ አቋም ያለው ሰው መሆኑንም ያውቃል። ለዛም ብሎ ከሜላድር ቡድን ጋርም ያስተዋውቋል። ፓርከርም በዚህ ስራው ከድሆች ሳይሆን ከሀብታሞች መዝረፍም የሚፈልግና አሁን ከነ ሜላድር ጋር ሊዘርፉት ባሰቡት አንድ የሀብታሞች ዕቃ መግዣ ቦታም በዋና አስተባባሪነት ቡድኑን የሚመራ አለቃም ሆኖ ይመረጣል። የሚዘርፉበትንም ቀንም ደርሶ እነ ሜላድርም የአሻንጉሊት ልብስም ለብሰው ቦታው በሰዎች የተጨናነቀም ስለሆነ ትኩረት ላለመሳብም ብለው ሸራ የሚመስል ነገርም አንጥፈው የገንዘቡ ካዝናም ካለበት ክፍል እታች ያለውን ቦታም መክፈትም ይችላሉ። ይህንም ማድረጋቸውን ለማሳወቅ አረንጓዴ ፊኛ ወደ ሰማይም ለቀው እኛም እዛው ፓርከርንም እያየ ነው። እሱም ልክ እንደ ቄስም ለብሶ ዊግም አድርጎ ሁሉንም በትህትና እያናገረ በመንገድ ላይ ላገኛቸው ልጆችም አሻንጉሊቶችን እየሰጠም ያልፋል። በመንገዱም ላይ እነ ሜላድርም የለቀቁትን ፊኛም አይቶ ወደ ቀጣዩ እቅድም እየሄደ እዛውም ኦገስትንም አግኝቶት በተልእኳቸው ላይ ትኩረት እንዲያደርግም ነግሮትም ይሄዳል። የኦገስት ስራም በቦታው ያለውን የፈረሶች ጭድ በማቃጠል የፖሊስን ትኩረትም ከፋፍሎ ዝርፊያ ያለ ምንም ችግር እንዲካሄድም ማድረግ እንደሆነም እየተረዳን እሱም ስራውን ሊሰራ ፈረሶቹ ወዳሉበትም ሊገባ ሲል አንድ ፖሊስም ማስቆሞት መግባት እንደማይችልም ይነግሯል። እነ ሜላድር ጋም ስንመለስ ከታች ወደ ላይ በውሃ ቧንቧ ስር እየተሽለኮለኩም ወደ ውስጥ ገብተው ብሩ የሚቆጠርበትና የሚቀመጥበት ክፍል ውስጥም ይደርሳሉ። እዛውም ከመግባታቸው ከሰከንዳቶች በፊት ፓርከርም ወደ ብሩም ወደሚቆጠርበት ክፍል መቶ ውስጥ ያለው ፖሊስም አቅጣጫ እየጠየቀውም ሳለ ሜላድርና ቡድኑም ክፍሉን በአንድ እግሩም ያቆሙታል። በዚህ ጊዜ ፓርከርም ወደ ውስጥ በፍጥነት እየገባ እነ ሜላድርን በፓርከር በተነገራቸው መሰረት ማንንም ላለመግደል ተስማምተው ውስጥ ያሉት ሰራተኞች ዝም እንዲሉ ብቻ ነግሯቸው፣ በዚህ ጊዜ አንድ ፖሊስ በድንጋጤ አስሙ ተነስቶበት መተንፈስ ሲያቅተውና ሲንፈራፈር ፓርከርም ማንም እንደማይገሉና ሁሉ
ሁሉም ሰው በሰላም ወደ ቤቱ እንደሚመለስም ነግሮም ያረጋጋዋል። ያንን ሁላ ነገር ሲመለከት የነበረው ሜላድርም በፓርከር ችሎታም እየተገረመ ብር ያለበትን ሳጥን መክፈት ይጀምራል። እዛውም ከወደ ውጪ ከፍተኛ ፍንዳታም ይሰማል። እነ ፓርከርም ኦገስት አድርግ የተባለውን ትቶ ሌላ መንገድ እንደመረጠም ገብቷቸው ሶስቱም ብሩን ሲዘርፉ የነበሩትን ሰዎች ተበታትነው ወደ መጡበትም ይመለሳሉ። እኛም ፍንዳታ የተሰማው ኦገስት የተባለው እቅድ ማሳካትም ባለመቻሉ ርችቶችንም አያይዞ እቅዱን ለማስፈጸም ቢጥርም እሳቱ ግን ጋዝ የነበረበት ቦታም ላይም ደርሶ ይፈነዳል። በቦታውም የነበሩ ሰዎች አንዱ በአንዱ ላይ እየተረማመደ ከቦታው ለማምለጥ ከፍተኛም ጥረት ያደርጋሉ። እንደ ፖሊስ የለበሰው ሌላኛው የቡድን አባልም የእሳት አደጋ ሰራተኞች ወደ ቦታው ሲመጡ መንቀሳቀስ እንዳለበትም ገብቶት እነ ሜላድርን እየጠበቁ ወዳሉበትም ቦታም ሄዶ ብሩን የሚይዘው ለመገናኘት ወዳሰቡበት ቦታም ያመራሉ። በሌላ በኩል ፓርከርም የለበሰውን ነገር በሙሉ አውላልቆ ወደ ውጭም ሲወጣ ኦገስትም የሰራውን ስራ ማይቶ በንዴት ቦታውን ለቆ ይሄዳል። ለመገናኘት የተስማሙበት ቦታም ላይም ሲደርስ በንዴት ኦገስትንም መቶት አስጠንቅቆትም የዘረፉትንም ብር ወደ ሌላ መኪና ማስገብተው ጉዞም ይጀምራሉ። እኛም አሁን ላይ ትዕይንቱ ልክ ፊልሙ ሲጀምር የነበረበት ትዕይንትም ላይም መልሶን ፓርከርም ከዛ በኋላ በሜላድር ቡድን እንደተከዳና ወንዝ ዳርም ጥለውት እንደሄዱም እናያለን። እንግዲህ ሁሌ እንደምናውቀው የፊልም ዋና ገጸ ባህሪያትና ዋና ተዋናዮች እድለኞች ናቸው እና ሁሌም ፓርከር እዛው ወደቀበት እንዳለ አንድ ልጅና አባትም አግኝተውት ወደ ሆስፒታልም ይወስዱታል። ከነበረበት ሰመመንም ከቆይታ በኋላ ፓርከርም ሲነቃ ራሱን ሆስፒታል ውስጥም ያገኘዋል። እዛም በቴሌቪዥን ትላንት ዘረፋ የተደረገበትና ስለ ዘረፋውም እየተነገረ ቦታውም ላይ የነበረ አንድ አረጋዊም ሰው እንደሞተም ሰምቶ በንዴት የሜላድርን ቡድን ለዚህ ለመበቀል ልብሱን ማውላለቅ ይጀምራል። የንዚኔም እዛው ሆስፒታል ውስጥ አጠገቡ የነበረው አንድ አረጋዊ በሽታም መታወቂያ ስለሌለው ሆስፒታሉ ፖሊስ ጠርቶ ሊያስረው እንደሆነም ነግሮት ፓርከርን በድንጋጤ ሽማግሌውን ዶክተር እንዲጠራ ማዞት ያም ዶክተር ሲመጣ ዶክተሩን አንቆ ራሱን አስቶት የዶክተሩን ልብስም ለብሶም ቀይሮም አረጋዊውን ሽማግሌም ይዞ ወደ ውጪም ሳያስነቃም ይወጣል። እዛም አንድ የቆመ አምቡላንስም አግኝቶ ከቦታው ዞር ካለም በኋላ ውስጥ ባገኘው መድኃኒት ራሱን አክሞ የሜላድርን ቡድን ያደረገበትን ነገር እያስታወሰ በንዴት እንደሚበቀላቸው ይናገራል። ከደቂቃዎችም በኋላ ወደ አንድ የእንግዶች ማረፊያም ሄዶ የሆነ ሰውም ቤቱን ለቆ ሲወጣም አይቶ ሰውየውም ሲሄድ ወደ ቤቱን በመግባት ሻወሩም ወስዶ ልብሱንም ቀይሮ በድጋሚም ይወጣል። እንደወጣም አሁንም የሚያስፈልገው የመጀመሪያ ነገር ቢኖር አዲስ ማንነት እንደሆነም ገብቶት በዚህ ስራም የሚተባበረው ኖሬት የተባለን ግለሰብ በስልክ ያገኘዋል። ኖሬት የተባለው ግለሰብም ለዚህ ስራ ብዙ ብር እንደሚያስፈልገው ነግሮት ፓርከርም በዛ ተስማምቶ እዛው የአንድ መጠጥ ቤት ሰራተኛንም አግቶ ብራቸውን እንዳለም ወስዶ ወደ መኪናው ሊመለስ ሲል አንድ አሮጊት ስትነዳ የነበረ የቆየ ባስ መሰል መኪና አይቶ ያንንም ይዞ ወደ ኖሬት ያመራል። ኖሬትም ጋም ሲደርስ ኖሬትም በጣም ብዙ ማሰራት የሚችላቸውን ነገሮችም እየነገረው ፓርከር ግን አሁን የሚፈልገው እንዲሁ ቀለል ያለ ግን አስፈላጊ የሆነ ሰነድ እንደሆነ ብቻም ነግሮት የፈለገውም ታዲያ ለመኪና ግዢ ብቻ እንደሆነም እየነገረም ይዋሻል። ኖሬትም ፓርከር ያለውን ሁላ አምኖ ሰነዱን ለማዘጋጀትም የሚያስፈልገውን ነገር በሙሉም አድርጎ በ5 ቀን ውስጥም እንደሚደርስለትም ነግሮት ሳያውቀው ወደ ችግር ውስጥም ራሱን ያስገባል። በሌላ በኩል ፓርከርም ከዛ ሲወጣ ለፍቅረኛው አባት ካርሊልም ደውሎ የሜላድር ቡድን የት እንዳለ እየጠየቀው፣ ካርሊል ግን ፓርከር የሜላድር ቡድንን ሊገል እንደሚፈልግም ገብቶት ቢቀርበት እንደሚሻል ከጣሊያን ማፊያዎች ጋር ግንኙነት ስላላቸው ጥሩ እንደማይመጣ እየነገረው፣ ግን ንዴት ውስጥ ያለው ፓርከር የመጣ ይምጣም በሚል ምንም አይነት ለውጥ እንደማይመጣም ነግሮት የት እንዳሉም እየጠየቀም ሲያስፈራራው፣ ካርሊልም የኦገስት ወንድም የሆነው ቦብ የተባለውም ግለሰብ ያለበትም ቦታም በስተመጨረሻም ይነግረዋል። ፓርከርም ጊዜ ሳያጠፋ ቦቢ አለበት ወደ ተባለውም ቦታም ገብቶ እዛም ሲደርስ ቦታው የጭፈራ ቤት እንደሆነም እያየ
ምንም እንኳን ጠባቂዎቹ እሱን ወደ ቦቢ ላለማስገባት ከፍተኛ ጥረት ቢያደርጉም በተፈጠረው አጋጣሚም ተጠቅሞ ፓርከር ቦቢን ብቻውንም ያገኘዋል። እዛም ቦቢ በንዴት ፓርከር ሊመታውም ሲል ክፉኛ ተደብድቦ ፓርከርም ኦገስትን የት እንዳለም ጠይቆት ምንም እንኳን ቦቢ ሰው ጠርቶ እንደሚያስገድለውም እየነገረ ሊያስፈራራው ቢሞክርም ፓርከር ግን ምቱን አብዝቶበት ቦቢን በስተመጨረሻ የዚህን ምቱም ከብዶት ወንድሙ ኦገስት ያለበትን ትክክለኛም ቦታም ይነግረዋል በለው። ፓርከርም ያንን እንደሰማ የቦቢን ጠባቂዎች በጥይት ቢያራሩጡትም በተሳካ ሁኔታ ከፓርቲውና ከክለቡ ቤትም ይወጣል። ከዛም ሲወጣ አሁን ያደረገው ነገር የካርሊንና የፍቅረኛው የክሌርን ህይወት አደጋ ላይ የሚጥል እንደሆነም ስለተሰማው ደውሎ ሁኔታው እስኪረጋጋ ድረስ ከቤት እንዳይወጡ እንዲሁም ክሌር ወደ ሌላ ሀገር ብትሄድ እንደሚሻል ለአባቷም ይነግረዋል። በሌላ በኩል ከፓርከር ተለይተው ቀጣይ ያቀዱትን ዝርፊያ ለመፈጸም እየተዘገጃጁ ያሉት የሜላድር ቡድንና ኦገስትም በአንድ ክፍል ውስጥ ቁጭ ብለው መሳሪያዎቻቸውን እያዘገጃጁ እኛም ከወሬያቸውም ተነስተን ሊዘርፉ ያሰቡት የጌጣጌጥ ጨረታም ላይ የቀረቡ ውድ እንቁዎችም መሆኑንም እየተረዳን እዛውም እንዳሉ ቦቢም ለወንድሙ ለኦገስትም ደውሎለት የሆነ መላጣ ሰው እሱን ፍለጋ መጥቶ ሊገለው እንደነበረም ነግሮት ሜላድርም ያንን ሲሰማ በድንጋጤ ያ መላጣ ሰው ፓርከር እንደሆነም ተረድቶ ሽጉጡንም ኦገስት ላይም ደቅኖ የእሱ ጥፋት እንደሆነና በቶሎ ማፊያ ለሆነው አጎቱ ደውሎ ሁኔታውን እንዲያስተካክልም ይነግረዋል። በሚቀጥለው ቀን ሃርሊም ልጁን ክሌርን ከቤት እንዳትወጣም ነግሯት መኪናውን ሊያሰራም በወጣ ሰዓት ፓርከር እንደፈራው አንድ የማፊያ ቡድን የሆነ ነፍሰ ገዳይም ወደ ክሌር ቤትም ይገባል። እዛውም ታዲያ እንደገባ ክሌርን እያፈላለገ በነበረበት ሰዓት የሆነ ነገር አደናቅፎትም ድምፅም ሲወጣ ክሌርም ያን ድምፅ ሰምታ ተደናግጣ በፍጥነት በመጋረጃው ጨርቅም አድርጋ ወደ ውጭም ከወጣች በኋላ የገዳዩን መኪና ጎማማ ፈንድታ ከቦታውም ትሸሻለች። ወዮ! መኪና ውስጥም ቁጭ ብሎ እቅድ እያወጣ የነበረው ፓርከርም ከክሌርም ተደውሎለት ስለ ግድያው ሙከራም ስትነግረው እየተደናገጠ የሆነ ድብቅ ቦታ ወደ ያለውን ቤቱም እንድትሄድና ከቀናት በኋላ እሱም ወደዛ መጥቶ እንደሚወስዳትም ይነግራታል። ከዛ በኋላም ፓርከር ወደ ኖሬትም አምርቶ የተሰራለትን የሐሰት ሰነድም ሊወስድ ወደ ቦታውም ሲሄድ በሚያስደነግጥ መልኩ የሆኑ ሰዎች ኖሬትን ሊገሉ እንደተላኩም ያያል። ወዮ! እዛውም ኖሬት ፓርከርን ሳይነግረው ችግር ውስጥም ስላስገባው እየተናደደ ሲጮህበት ፓርከርም ሊገድሉት የመጡትንም ሰዎች በሙሉ ጥሎ ኖሬትን ምንም ሳያደርገው ሰነዱን ብቻ ተቀብሎት ወደ ውጭ ይወጣል። ዋው! አሁን ፓርከር ዳንኤል በተባለው አዲስ ስሙና ማንነቱ እና ኦገስት ወዳሉበትም ቦታም ለመሄድ እየተዘገጃጀን ባለበት አጋጣሚ ሃርሊም አግኝቶት እና ኦገስት ባሉበት ቦታ ባይሄድ ጥሩ እንደሆነና እዛ የሚያደርገውም አንድ ነገር እንደሚያሳስረው እየነገረው እንዲሁም አክሎ የዘረፉትን ብር ድርሻ እንደላኩለትም ነግሮ ሊያረጋጋው ይሞክርም። ፓርከር ግን አሁን ጉዳዩ ከብር እንዳለፈና ነገሩም መረጋጋትም እንደማይችልም ነግሮት ሃርሊም ፓርከርን ሊያስቆም እንደማይችል ስለገባው እዛም ከሄደ ብዙ እንዳያስጠረጥር በፕሮፌሽናል ሁኔታ ነገሮችን እንዲያስኬድም ነግሮት ይሰናበቷል። ፓርከርም ሃርሊን እንዳለው እዛም ቦታም ሄዶ ቤት ቢከራይ ጥርጣሬ እንደሚፈጠርም ገብቶት አንድ እቅድም አውጥቶ እነ ኦገስት ወዳሉበት ቦታም ይሄዳል። እንደደረሰም ያቀደው እቅድ እነ ኦገስት ባሉበት አካባቢ ቤት መግዛት እንደሆነም እያወቀን ያንን ለማሳካት ወደ አንድ ሌስሊ ወደ ተባለች የሪል ስቴት ተወካይም ሄዶ ማውራት ይጀምራል። ከባሏ ተፈታ በኢኮኖሚ ችግር ውስጥ ያለችው ሌስሊም ለፓርከር ቤቱን ለመሸጥ የተቻላትን ጥረት ስታደርግም እያየናት ይባስ ብሎም ካለባት ከፍተኛ የብድር ችግር ምክንያት ልጇን ይዛ እናቷ ቤት እንደምትኖርም እየተመለከትን ፓርከርም ዳንኤል እንደሆነም ተናግሮ ሊገዛ የሚፈልገውን ቤትም እየዞረች እንድታሳየውም እየጠየቃት ሌስሊም ይህንን ካገኘች ጥሩ ገንዘብ ስለሚኖራት ያላትን ሁላም እያደረገች እንደምትተባበረው ትናገራለች።
ፓርከርም የሜላድር ቡድን አሁን በቅርብ ሊዘርፉ ያሰቡት የውድ ጌጣጌጦች ቤትን አስመልክቶ እቅድ ለማውጣት የተከራዩትን ቤትም አይቶ አይኑን እዛ ላይ ሲጥል ሌስሊም ፓርከር ሀብታም ሰው ሳይሆን ምንም ብር የሌለው ድሃ እንደሆነ እየተጠራጠረች ምሽትም ላይ አካውንት ውስጥ ያለውን ገንዘብ አይደለም ቤት የሚገዛ ጭራሽ ምንም ነገር ማድረግ አቅም እንደሌለውም ገብቷት ምንም አማራጭ ስላጣች በንዴት ትበሰጫጫለች። እዛው ምሽት ላይም ፓርከር እነ ሜላድር ወደ አረፉበትም ቤትም ገብቶ ውስጥ መሆናቸውን ሲያይ እስኪወጡም ድረስም ጠብቆ ሁሉም በመኪና ተያይዘው ሲወጡ ወደ ጋራዥ ውስጥ ገብቶ 2 ሽጉጦችንም አስቀምጦ እነ ሜላድር ለዘረፋው ብለው ያስቀመጧቸውን ሽጉጦች በሙሉ አበላሽቶ እንደተበላሹም ሳያስመስል ወደ ነበሩበት መልሶ ቤቱን ለቆም ይወጣል በለው። በሌላ በኩል ጉዳቸውን የማያውቁት መኪና ውስጥ ያሉት እነ ሜላድርም ወደ ሆነ ቦታ እየተጓዙም ሳለ ኦገስት ማፊ የሆነው አጎቱ ከፓርከር ጋር ሲሰራ የነበረ የተባለውን የሐሰት ሰነድ አዘጋጁን ኖሬትን ለማስገደል ሰው እንደላከም ይነግራቸዋል። በሚያሳዝን ሁኔታም ኖሬት በሆነ ሰው ተወግቶ እዛው እያለም ይሞታል። ፓርከርም የነ ሜላድርን ቤት ፈትሾና ጉድ አድርጓቸው ሲወጣ የሌስሊን መኪናም ውጪ ላይ አይቶት ግራ እየተጋባ ምንም ሳይል ወደ መኪና ውስጥም ከገባ በኋላ ሌስሊ ሆይም የውሸት ነገራት ዳንኤል የሚለው ስምና ማንነቱን እንዳወቀችም ስትነግረው በንዴት ጸጉሯን ጨምድዶ እየያዘ ለማን እንደምትሰራ እየጠየቃት ሌስሊም ለማንም እንደማትሰራና ህይወት በጣም ከባድ ስለሆነባት ብር ብቻ እንደሚያስፈልጋትና እሱን መቀላቀል እንደምትፈልግ እየነገረችው ፓርከርም በቅርብ ወዳለው አንድ እንግዳ ማረፊያ ይዟትም ሄዶ በምን መልኩ ልትረዳው እንደምትችል እየጠየቃት እሷም በዚህ ሰፈር የሚኖሩ ሰዎች በሙሉ ስለምታውቅ በዛ እንደምታገዘውም ትናገራለች ብለው ፓርከርም ነገሩን አስቦበት ተስማምቶ ለሁለት ሆነው እሱ እንደ ሀብታም ገዢ ሌስሊ ደግሞ እንደ ደላላም ሆነው ቦታውን መጎብኘታቸውን ይቀጥላሉ። ሌስሊም የሜላድርን ቡድን ምን ሊያደርግ እንዳሰበ ስትጠይቀው ፓርከርም ልክ ጌጣጌጡን እንደሰረቁ ካፍንጫቸው ላይ እንደሚወስዱትና ማንም ሰውም ሳይገድሉ ሀገሩን ጥለው እንደሚወጡም እቅዱን ይነግራታል። ወደ ጨረታውም ቦታም ስንሄድ እነ ሜላድርም እንደ ጽዳት ሰራተኛ ሆነው በቦታውም ተገኝተው በጨረታውም ጊዜ ውድ ዕንቁዎቹ የት እንደሚቀመጡም እያጠኑ በተመሳሳይ ሰዓት ፓርከርም ወደ ቤቱ ሲገባ እነ ሜላድር የላኩት ነፍሰ ገዳይም አጥቅቶት እልህ አስጨራሽ ከሆነ ድብድብም በኋላ ፓርከርም በኃይል መቶት ያም ሰው ጭንቅላቱ ከመታጠቢያው ገንዳ ጫፍ ጋርም ተጋጭቶ እዛውም ይሞታል። በድብድቡም ከፍተኛ ጉዳት የደረሰበት ፓርከርም ያለበትም ቦታ ከዚህ በኋላ ለሱ ለደህንነቱም አስጊ መሆኑም ገብቶት ወደ ሌስሊ ቤትም ያመራል። እዛም አንድ የፖሊስ ኦፊሰር የነ ሌስሊን ቤት አንኳኩቶ ወደ ውስጥ እየገባ ቤቱን መፈተሽ ሲጀምር ሌስሊም ጠዋት ያልነበረ የደም አይነት መታጠቢያው ሲንክም ላይ አይታ እየተደናገጠች በሆነ አጋጣሚም ወደ ጀርባ ስትሄድ ክፉኛ የተደበደበው ፓርከርንም አይታው ልክ ፖሊሱ ከቤት ሲወጣላት እየሮጠች ወደ እሱን ትመለሳለች። ፓርከርም ለፍቅረኛው ክሌር እንድደውልለትም ነግሯት ከሰዓታት በኋላ ከስራም ክሌር ስትመጣ የፓርከርን ቁስል ስታክምም አግኝታት እንዴት ፍቅረኛው ሆነሽ ሊሰርቅ ሲሄድ ዝም ትይዋለሽም እያለቻት ፓርከር ግን የሚወራውን ነገር ምንም ሳይመስለውና ሳይሰማ ልብሱን ለብሶ መሳሪያውን ይዞም ይንቀሳቀሳል። በሌላ በኩል የሜላድር ቡድን ያሰቡትን ለማሳካት በተለያዩ ቡድኖችም ተበታትነው አንዱ ቡድን በጽዳት ስራ፣ አንዱ ቡድን እንደ እሳት አደጋ ሰራተኛ፣ የቀረው ነው ኦገስት ደግሞ እንደ ሀብታም በጀልባም ባህሩ ላይ እንደሚጠባበቁም ተስማምተው ወደ ስራም ይገባሉ። ዋው! የተጠበቀው ሰዓትም ደርሶ ጨረታውም ሲጀምር አስፈሪ የሆነ ርችት ድምጽም ተሰምቶ ሁሉም ሰው ተደናግጦ እየሮጠ ወደ ውጪም መውጣት ይጀምራል። ይህን ጊዜ ከወደ ውጪም ሆነው ያዩት እነ ኦገስትም ለነ ሜላድር ወደ ውስጥ እንዲገቡ ምልክት ሰጥቷቸው እነሱም እንደ እሳት አደጋ ሰራተኛም ለብሰው ማንም ሰው ሳይጠረጠር ፖሊሶች እንኳን ወደ ውስጥ እንዳይገቡም አሳምነዋቸውና አስማምተዋቸው እነሱ ብቻ ወደ ውስጥ ከገቡም በኋላ ቤቱን ይዘጉታል። ይህን አጋጣሚ በመጠቀም ሜላድርና ቡድኑም ከ10 ሚሊዮን ዶላር በላይ ዋጋ ያላቸውን ጌጣጌጦች በሙሉ ሰርቀው የመዋኛ ልብስም ቀይረው ከጨረታ ቤቷ አጠገብ ወደ ነበረም ወንዝም በመግባት በጀልባም ላይ ያለውን ኦገስትን መጠባበቅ ይጀምራሉ። በሚያሳዝን ሁኔታ ግን ኦገስት እነ ሜላድር ወዳሉበት ቦታም ሊሄድ ሲል በቦታው የነበረ አንድ የፖሊስ ጀልባም አስቁሞት ወደዚህ መግባት እንደማይችልም ይነግረዋል። ህርፍ
ብዙም ሳይቆይ ትክክለኛ የእሳት አደጋ ሰራተኞችም ቦታውም ላይ ደርሰው በቦታው የነበረው ለጨረሳ ቀርቦ የነበረው ሀብት በሙሉ እንደተዘረፈም ሲያውቁ ሁኔታውን በፍጥነት ለፖሊስ ሪፖርት አድርገው ፖሊሶችም ሙሉ የሜላድርን የዘራፊዎቹን ቡድን ማፈላለጋቸውንም ይጀምራሉ። ውጭ ያለችው ሌስሊም ፓርከርን ባለመርዳቷ ቆጭቷት ወደ ቤት ስትመለስ ፓርከር ወደ ሜላድር ቤት እንደሄደም ተነግሯት ትከተሏለች። እዛም የሜላድር ቡድን ወደ ቤትም ተመልሶ በደስታም እየጨፈሩ እያለ ከውጭም ሆና ራቅ ብላ ስትመለከት የነበረችው ሌስሊም በኦገዝ ተይዛ ወደ ውስጥ ገባለች። በለው ውስጥም ኦገዝ ምንም ርህራሄ ሳያሳያት እየመታት ከማን ጋር እንደምትሰራ ቢያፋጥጣትም ሌስሊ ግን ከማንም ጋር እንደማትሰራና ማንንም እንደማታውቅ እየተናገረች ሜላድርም ፓርከር ተብዬው ሰው እዚህ ቤት ውስጥ ሊሆን እንደሚችል ጠርጥሮ ሰዎችን እንዲፈልጉትም ሲልክ ፓርከር ታዲያ እያንዳንዱን የተላኩትን ሰዎች ድምፅ ሳያሰማም ገድሏቸው ሜላድርም ጋም ደርሶ እጅ በእጅ ከተፋለሙ በኋላ በአንድ ምትም ጥሎት እዛው ይገድሏል። በዚህ ጊዜ ሌስሊም በኦገስት እጅም ወድቃ እሱም ፓርከርን እንደሚገላት እየተናገረ ሲያስፈራራው ፓርከር ግን ያለምንም ርህራሄም ገሎት አብሯት ቤቱን ለቆም ይወጣል። ዋው! እንግዲህ እንዲህ እያለን የዚህኛውም ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ልክ እንደዚሁ እንዲሰራላችሁ የምትፈልጓቸው ሙቪዎች ካሉ ኮመንት ላይ ያስቀምጡልን። ታዲያ ውጭም ላይ ፓርከር ከሰረቋቸው እንቆች ውስጥ ለሌስሊም አንድ ባንድ እንድትሸጥና በዛው መጠን እንደሚከፍላት ቃል ገብቶላት እሷን በዛ ተደስታም አቅፋው ተሰነባብተው ከወራትም በኋላ ፓርከር ቃል እንደገባው በጣም ብዙ ብር ለሌስሊም በፖስታ አማካኝነት ያስልክላታል። ላደረጉለትም ነገር ምስጋና እንዲሆን መንገድ ላይ የዛኔ ባህር ዳርቻ ተጥሎም አግኝተው ወደ ሆስፒታል ለወሰዱት አረጋዊ ባልና ሚስትም ቤት ገዝቶ እንደ ስጦታም ይሰጣቸዋል። ዋው! እና እንዴት ነው ፊልም ወዳጆች? ሙቪው ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ እንደተለመደው ይቺን ቪዲዮ አነስ ያለች የተመቻችሁን ያህል ላይክ አስገቧት። በቀጣይም በሌላ ገራሚ ታሪክና ሙቪ እስክንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።